ተስፋ እየቆረጥክ እምነትህ እየደከመ እንደሆነ ከተሰማ ይህን ቪዲዮ ሳታሳልፍ ስማው። ሁሉም ነገር በጨለመብህ ጊዜ ጸንተህ እንድትቆም የሚረዱን 3 መንገዶች እነግርሃለሁ። አንደኛ፣ ወደ ልብ ውስጥ የሚገባውን ነገር መጠበቅ። በዓይኖቻችሁና በጆሮቻችሁ የሚገቡ ነገሮች ላይ ብቻ የሚቀሩ አይደሉም፣ ይልቁንም ዘልቀው ልባችሁ ውስጥ ያርፋሉ። የምናያቸው መዝናኛዎች፣ የምናደርጋቸው ንግግሮች እና በስልካችን የምናያቸው ማኅበራዊ ሚዲያዎች እንኳን ካልተጠነቀቅናቸው መንፈሳዊ ንቃታችንን ቀስ በቀስ ሊያደነዝዙ ይችላሉ። ጠላት ብዙ ጊዜ የሚመጣው በግልጽ ኃጢአት ሳይሆን በማይታወቅ ትናንሽ ስምምነቶች ወይም ደግሞ ዝንፈቶች ነው። ራስዎን እንዲህ ብለው ይጠይቁ፣ ይህ ነገር ወደ እግዚአብሔር እያስጠጋኝ ነው ወይስ ለእርሱ ያለኝን መንፈሳዊ ረሃብ እያጠፋብኝ? በመጽሐፍ ቅዱሳችን በምሳሌ 4 ቁጥር 23 ላይ እንዲህ ይላል፣ አጥብቀ ልብህን ጠብቅ፣ የሕይወት መውጫ ከእርሱ ነውና። ሁለተኛ፣ በጸሎት መሸፈን። ጸሎት አማራጭ ሲጠፋ የሚደረግ የመጨረሻ ሙከራ ሳይሆን የዕለት ተዕለት መከላከያ ጋሻችን ነው። ጸሎት ከፈጣሪ ጋር ካለ ግንኙነት ይልቅ ልማዳዊ ተግባር ብቻ ሲሆንብን መንፈሳዊ ንቃታችን ይጠፋል። ነገር ግን ጸሎት የማይቋረጥ ሲሆን የማስተዋል ብቃታችንና መንፈሳዊ ንቃታችን ይጨምራል። ጸሎት መንፈሳችሁ ንቁ እንዲሆን፣ ሐሳባችሁ እንዲጠራ እና አእምሮአችሁ በእውነት ላይ እንዲጸና ያደርጋል። ራስዎን እንዲህ ብለው ይጠይቁ፣ የምጸልየው ችግር ሲከብደኝ ብቻ ነው ወይስ ሕይወት ሰላም በሆነችበት ጊዜም በጸሎት ተሸፍኛለሁ? መጽሐፍ ቅዱሳችን የጳውሎስ መልእክት ወደ ኤፌሶን ሰዎች ምዕራፍ 6 ከቁጥር 18 ላይ እንዲህ ይላል፣ በጸሎትና በልመና ሁሉ ዘወትር በመንፈስ ጸልዩ፣ በዚህም ሐሳብ ስለ ቅዱሳን ሁሉ እየለመናችሁ በመጽናት ሁሉ ትጉ። ሦስተኛ፣ በቃል ውስጥ ስር መስደድ። የእግዚአብሔር ቃል መረጃ ብቻ አይሰጥም፣ ያጠነክራል፣ ያጸናል። ስሜቶች፣ የሰዎች አስተያየት፣ የዓለም ባህል እውነትን ለመለወጥ በሚሞክሩበት ጊዜ ጸንታችሁ እንድትቆሙ የሚያደርጋችሁ የእግዚአብሔር ቃል ነው። ያለ ቃል የማስተዋል ችሎታ ይደክማል፣ መንፈሳዊ ግራ መጋባትም ይነግሣል። ነገር ግን ቃሉ በልባችሁ ውስጥ ሲታተም ትክክለኛውን ነገር የመለየት ብቃት ይኖራቸዋል። መታዘዝ ቀላል ይሆንላቸዋል። ራስዎን እንዲህ ብለው ይጠይቁ፣ የእግዚአብሔር ቃል አስተሳሰቤን እንዲቀርጸው እየፈቀድኩ ነው ወይስ ማበረታቻ በፈለግኩ ጊዜ ብቻ ነው የምመለከተው ወይም ደግሞ የማነበው? መጽሐፍ ቅዱሳችን በመዝሙረ ዳዊት ምዕራፍ 119 ቁጥር 11 ላይ እንደዚህ ይናገራል፣ አንተን እንዳልበድል ቃልህን በልቤ ሰወርኩ። ተባረኩ።